እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው፣ በእርሱ የሚታመኑትን ያውቃል ይላል። መከራ አሳዳጅ ነው። በመከራ ውስጥ ያለ ሰው ሰማይና ምድር አልደብቅ የሚሉት ተንከራታች ነው። ተናግሮ አይረካም፣ ሄዶ አያርፍም። መፍትሄ አለ በተባለበት ስፍራ ፊት ለፊት ቆሞ ወረፋ የሚጠብቅ ነው። ሌሊት እንቅልፍ፣ ቀን ረፍት የለውም። ሕሊና ይከሰዋል፣ ወዳጅ ይፈርድበታል፣ ያጽናናቸው ሰዎች ያቆስሉታል። እግዚአብሔር ግን በመከራ ቀን መሸሸጊያ ነው። ይደብቃል፣ ይሰውራል፣ ገዳዩን ያሳልፋል። እስራኤልን በቤት ሸሽጎ ቀሳፊውን መልአክ አሳለፋቸው። የእግዚአብሔር ምሽግነት አይደፈርም፣ አምባው አይፈርስም። መሸሸጊያ ዋሻ፣ ለጠላት አሳልፎ የማይሰጥ መማፀኛ ከተማ፣ ከሞት ማምለጫ እግዚአብሔር ነው። የሚታመኑትን ያውቃል ይላል። በመከራ ቀን ብዙ ሙከራዎች አሉ። የምናውቃቸው ሰዎች ስልክ ቁጥሮች፣ ባለስልጣናት ይሞከራሉ። አንዳቸውም አለሁ አይሉ። ያላስቀደምነው እግዚአብሔር ግን ቀድሞ ይደርስልናል። በመከራ ዘመን በእግዚአብሔር መታመን ይገባል። ተራራውን ሳይሆን በተራራው ራስ ላይ የነገሰውን አምላክ ማሰብ ልብን ያበረታል። እግዚአብሔር እነማን እንደሚታመኑበት የሚፈትነው በመከራ ቀን ነው። ለጥቂት ጊዜ ብፈተንም አምላኬ ድል ይሰጠኛል፣ ወደ እርሱ ባለቅስ መልስ ይሆነኛል፣ በሱባኤ ባስሰው ይገኝልኛል፣ ብጠራው አቤት ይለኛል ብለው የሚታመኑበትን ያውቃል። መከራ ዝቅ ሊያደርጋችሁ፣ ወዳጅ ሊያሳጣችሁ ቆርጦ ቢነሳ እግዚአብሔር መልካም ነው። በጥይት እሩምታ፣ በገዳይ ማሳደድ ውስጥ ክፍት የነበረው የወዳጅ በር ቢዘጋባችሁ እግዚአብሔር መሸሸጊያ ነው። በእርሱ ለሚታመኑት ዕውቅናና ድልን ይሰጣል። እንደ ነነዌ የወደቃችሁ ብትሆኑ እግዚአብሔር ለእናንተ ቃል አለውና በርቱ። ቀኑ ጎርፍ ቢሆንባችሁ ከብርሃን ፈጥኖ ሊያድናችሁ እግዚአብሔር ከእናንተ ጋር ነው። የተመሰቃቀለ የመሰላችሁ ነገር ባለሙያው ጌታ ያስተካክለዋል። እሾህን ነቅሎ እረፍት ይሰጣችኋል። መልካም ማለት ሁልጊዜ በጎ የሚያስብ፣ በሌለንበት እንኳን ስለኛ ጥሩ የሚናገር፣ ብንራቁት የሚሸፍነን፣ ብንወድቅ የሚያነሳን፣ የመጽናናት ቃል ለኛ ያለው፣ በክፉ ቀን የማይከፋብን፣ በትላንቱ የማይለካን፣ ተስፋ የሚሰጠን፣ ዝቅ ብሎ ከውድቀት የሚያነሳን፣ እጆቹን ለምሕረት የዘረጋልን፣ ቆርሶ የሚያጎርሰን፣ ቀዶኝ የሚያለብሰን ነው። የሰው መለኪያው ክፉ ቀን ነው። እግዚአብሔር በክፉ ቀን የሚገኝ አምላክ ነው። መልካምነቱን ጊዜ አይሸፍነውም። ሕይወታችሁ ላይ የእግዚአብሔርን መልካምነት አውጁ። በኮመንትም እግዚአብሔር መልካም ነው ብላችሁ ጻፉ።